ዲቨሎፐሮች ስንባል ከድሮም ነገሮችን የማቅለል በጣም ትልቅ ችግር አለብን። በቃ አይታችሁ ከሆነ ከሪያክት ጄስ በፊት እነዚህ ፍሬምወርኮች ሳይመጡ በፊት የነበረው ጃቫስክሪፕት ነበር ወይም ደግሞ jQuery የሚባለው ማለት ነው። ግን አሁንም ቢሆን ሪያክት ከjQuery የተሻለ በጣም ቀለል ያለ ስለሆነ ብዙ ነገሮችን ያቀልልናል እና ከjQuery በላይ መርጠነው እየተጠቀምነው ያለነው ላይብራሪ ነው ሪያክት ጄስ ማለት እና አሁንም በኤአይ ዘመን በጣም እንደዚህ አይነት ነገር የሚያቀልል ዌብሳይቶችን ወይ ኮምፖነንቶችን አንዳንድ ነገሮችን ለመስራት ኤአይን ነው እየተጠቀምነው ያለነው አሁን እና ከድሮም ይሄ ጸባያችን የነበረን ነገሮችን የሚያቀልልን ነገር የምንመርጥ ሰዎች ነን ዲቨሎፐሮች ስንባል። የሚገርማችሁ ኢዝ ኢቭን እና ኢዝ ኦድ የሚባል ላይብራሪ ራሱ የሰራን ሰዎች ነው ዲቨሎፐሮች ማለት ነው። እንግዲህ ኢቭን እና ኦድን የሚለይ ፓኬጅ ማለት ነው። ብቻ አሁንም ተመችቶናል። ኤአይ መጣ፣ ብዙ ነገር እያቀለልልን ነው። ዲቨሎፐሮች እንደተመቻቸው በእውነቱ ሌላ የተመቸው ሰው የለም። ኢቭን እንግዲህ ስራ ያሳጣቸዋል ከተባለው ነገር ውጭ እየተፍታታን ያለ ነው።